ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁልኝ ውድና የተከበራችሁ የቻናሌ ቤተሰቦች? እኔ አልሐምዱሊላህ ደህና ነኝ። እናንተም በያላችሁበት አላህ ሰላሙንና ጤናውን ይወፍቃችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ውድ ቤተሰቦቼ አዲስ የመጡ የሚገራርም ዲዛይን ያላቸው ረከቦቶች አስገብተናል። ያው ለረመዳን እንዲሁም ለኢድ በዓል የሚሆኑ የሚገራርሙ አዳዲስ እቃዎች አስገብተናል። በጣም በብዙ አይነት ደረጃቸውም የተለያዩ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ አኑናን ቲዩብ አዲስ ካላችሁ እንኳን በሰላም መጣችሁልን። ቻናላችንን ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እንግዲህ ውድ ቤተሰቦቼ ነባራችሁም ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ እንቆያለን ማለት ነው። የሁሉንም ዋጋ አብሬ ስለማሳውቃችሁ እስከ ቪዲዮ ፍጻሜ አብረን እንቆይ። እንግዲህ ውድ ቤተሰቦቼ ማዘዝ ለምትፈልጉ ካላችሁም ታች ላይ ከምናስቀምጠው ስልክ እየተጠቀማችሁ በማንኛውም ሶሻል ሚዲያ ብታዙኝ 24 ሰዓት ኦንላይን ነኝ ማለት ነው። ወዲያው መልስላችኋለሁ። በምትፈልጉበት ቦታም እናደርስላችኋለን ማለት ነው። የምትገዙን ካላችሁ አድራሻችንን ከታች ቁጭ እናደርጋለን። ውድ ቤተሰቦቼ አብራችሁን ቆዩ። ላይክ ማድረጋችሁ ክፍል ላይ ሆናችሁ አጠቃላይ እቃዎችን በኦንላይን አዘውን የምትፈልጉበት ቦታ በታማኝነትና በጥራት ከደጆ እናደርሳለን። ለብዙ ሰዎችም ማድረሰን ብዙዎችን አስደስተናል። ማመና ኦንላይን ማርኬት ጋር ሲመጡ ምንም አያጡ። ለቤቶ ዘመናዊ ፈርኒቸር እቃዎች ቢሉ አልጋ፣ ቁምሳጥን፣ ብፌ፣ ኪችን ካቢኔት፣ ሶፋ፣ ምቾቱን የጠበቀ አረቢያን መጅሊስ አጠቃላይ የፈርኒቸር እቃዎችን ሰርተን ለቤተሰቦ እናስረክብልዎታለን። ምን ይሄ ብቻ የኤሌክትሪክ ምርቶች፣ ስማርት ቲቪዎች፣ ፍሪጆች፣ ላውንደሪዎች፣ ኦቭኖች በፈለጉት ብራንድ ከኛ ጋር ያገኛሉ። ሌላ ምን ጨምርልዎት? የቤት ግንባታ እቃዎች፣ ሲሚንቶዎች፣ ብረት እንዲሁም ቆርቆሮ አጠቃላይ የሚፈልጉትን እቃዎች እናቀርባለን። አድራሻ ቁጥር 1 አዲስ አበባ አያት ኤምሲ፣ ቁጥር 2 ኮምቦልቻ 05 ቀበሌ፣ ቁጥር 3 ከሚሴ ወራፍራሽን መስጂድ ህንጻ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ ቤተሰቦቼ እንግዲህ ተመልሻለሁ። አሁን እንግዲህ በቀጥታ ዋጋውን ወደ እናንተ የማሳውቃችሁ ይሆናል። እንግዲህ ውድ ቤተሰቦቼ በምታዩት ደረጃ ጽድት ያለ ረከቦቶች ገብተዋል ማለት ነው። እንግዲህ ማየት ማመን ነው። ውድ ቤተሰቦቼ በነገራችን ላይ ዋጋቸውም አንድ አይነት ነው፣ ብቻቸውን አይደለም። ከጎን በኩል ጀበና ማስቀመጫ እንዲሁም የስኳር ማስቀመጫ እና እንዲሁም እንደምታያቸው የአድሮስ ማስቀመጫ አላቸው ማለት ነው። ውድ ቤተሰቦቼ በእነዚህ ባያችኋቸው በጠቅላላ እንግዲህ ዋጋቸውን አሳውቃቸዋለሁ ማለት ነው። ይሄ እንደምታዩት ውድ ቤተሰቦቼ 5600 ብር ብቻ ነው ዋጋቸው ማለት ነው። ውድ ቤተሰቦቼ በምትፈልጉት ዲዛይን አንስታችሁ ዲስካውንት እናደርጋለን። ቅድሚያ ለመጡ በ10 ቀን ውስጥ የ500 ብር ዲስካውንት እናደርጋለን ማለት ነው። ውድ ቤተሰቦቼ ቪዲዮ ላይ በማስቀምጠው ስልክ ማለት ነው። ቪዲዮ እንደደረሳችሁ ኮሜንት ላይ በማስቀምጠው ስልክ አናግሩን። እንዲሁም ዋትስአፕ፣ በቴሌግራም እንዲሁም በኢሞ አናግሩን ማለት ነው። ውድ ቤተሰቦቼ ቀድማችሁ ካናገራችሁኝ ማለት ነው የ500 ብር ዲስካውንት አለው። እንግዲህ ዲስካውንት አለው ማለት ነው። ውድ ቤተሰቦቼ በነገራችን ላይ የኢንቦክስን ሁሉ ያላችሁም የኢንቦክሲን ሁሉ አይደለም የሚይዙት። እነዚህ በኢንቦክሲን የተያያዘ ሳይሆን ከፋብሪካ ቀለም ተቀብተው የሚመጡ እቃዎች ናቸው። እንግዲህ ውድ ቤተሰቦቼ በእነዚህኞቹም በነገራችን ላይ ነጭ ረከቦቶች አዲስ በመጡ አዳዲስ ዲዛይን ገብተዋል ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ዲዛይናቸው ለየት ብሎ ማለት ነው ጽድት ባለ በሚያምር ሁኔታ ዲዛይናቸው ቀየር ብሎ የመጡ ዲዛይኖች ናቸው እነዚህ። ውድ ቤተሰቦቼ እንደምታዩት እንግዲህ እኛ ጋር 4500 ብር አለ። እነዚህን እንግዲህ ፎቶ ላይ ማጣቀሻ አድርጌ ነበር ያሳየኋችሁ ውድ ቤተሰቦቼ። እነዚህኞቹስ እያላችሁኝ ከሆነ ውድ ቤተሰቦቼ እነዚህኞቹ ትንሽ ዋጋቸው ይወደዳሉ እንጂ እነዚህም ከነሱፍራቸው ከነሙሉ ኮምፕሊት ሆነው የመጡት ማለት ነው ወደኛ። ከነዚህም ዋጋቸው ስንት ነው እያላችሁኝ ከሆነ ደግሞ ከፍተኛ የምንለው 22000 ብር ነው። ዝቅተኛው ደግሞ እስከ 19000 ብር ድረስ አሉ ማለት ነው። ውድ ቤተሰቦቼ በእነዚህ ደግሞ በዱባዮቹ ከመጣን ደግሞ በየፎቶ ላይ በምታዩት እነዚህን ስንት ነው እያላችሁኝ ከሆነ በእነዚህ 32000 ብር ብቻ ነው። አስተያየት ግን እናደርጋለን ውድ ቤተሰቦቼ። በእነዚህ እናንተ ብቻ ፈላጊዎች ካላችሁ ስልካችንን ተጠቅማችሁ ማንኛውም ሶሻል ሚዲያ ብታናግሩን ቶሎ ያው አሁን ላይ ባለው አየር ዲስካውንት አድርጌ ልሸጥላችሁ ዝግጁ ነኝ ማለት ነው። ውድ ቤተሰቦቼ የአይነት ነው እንግዲህ እንደምታዩት ውድ
ቤተሰቦቼ ይሄ በካርቶን እንደምታዩት ደግሞ ውስጥ ያለው የ6 ሲኒ እና ባለ 12 ሲኒ የሚባል ነው። እንግዲህ እንደምታዩት በአዲስ ዲዛይን የመጡ ናቸው። እነዚህ በጣም ጽድት ያሉ እቃዎች ናቸው እስከነ ወተት ማፊያዎቹ። አጠቃላይ እንግዲህ ስንት ነው ዋጋው እያላችሁ ከሆነ የዚህም ዋጋ ባለ 6 ፍሬ ከሆነ በትንሹ ብለን የምንየው ባለ 6 ፍሬ እና በትልቁ ደግሞ ባለ 12 ፍሬ ነው። በትንሹ እንግዲህ 2000 ብር ብቻ ነው ውድ ቤተሰቦቼ። እንግዲህ ደግሞ ባለ 12 ፍሬ የምንለው ደግሞ 5000 ብቻ ነው። እንግዲህ ውድ ቤተሰቦቼ ይሄ ብቻ አይደለም፣ ብዙ አይነት እቃዎች ገብተዋል ውድ ቤተሰቦቼ። እንግዲህ ከእናንተ የሚጠበቀው በማንኛውም ሶሻል ሚዲያ ማዘዝ ብቻ ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ማንኛውም ሶሻል ሚዲያ ማዘዝ ትችላላችሁ ውድ ቤተሰቦቼ። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እንግዲህ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።